ሰላም ጤና ይስጥልኝ የአብሽሮ መገናኛ ተከታታዮች ዛሬ ከሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ ሁለት ሰበር ዜናዎች ይዤላችሁ ቀርቤያለሁ። በቢሊዮን የሚቆጠር ብር በማጭበርበር ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶች የዋስትና መብት ማግኘታቸው ተሰምቷል። በሌላ በኩል የእስራኤል ጠቅላይ ሚኒስትር ኔታንያሁ የኢራን ዩራኒየም ካልጠፋ ጦርነቱ አያበቃም ሲሉ ለመላው ዓለም አስደንጋጭ ማስጠንቀቂያ ሰንዝረዋል። ዝርዝሩን እናቀርባለን። በኢትዮጵያ የጥበብ ዘርፍ ታዋቂ ያላቸው ግለሰቦች የተሳተፉበት የ1.9 ቢሊዮን የፊንቴክ ማጭበርበር ክስ ዛሬ አዲስ ምዕራፍ ይዟል። የፌዴራል ከፍተኛ ፍርድ ቤት በዛሬ ዕለት ባካሄደው ዝግ ችሎት አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ እያንዳንዳቸው 500 ሺህ ብር ዋስ እንዲፈቱ ወስኗል። በተጨማሪ አብርሃም ግዛው እና ካሊድ ናስር እያንዳንዳቸው 400 ሺህ ብር ዋስ እንዲወጡ ተፈቅዶላቸዋል። ይሁን እንጂ ተከሳሾቹ ጉዳያቸው በውጭ ሆነው ቢከታተሉም ከሀገር እንዳይወጡ ጥብቅ እገዳ ተጥሎባቸዋል። የአምስተኛ ተከሳሽ የመንሱር ጀማል የዋስትና ጥያቄ ግን አቃቢ ሕግ መቃወሚያ ምክንያት ለዛሬ ከሰዓት ተቀጥሯል። ወደ ዓለም አቀፍ ስናልፍ በመካከለኛው ምስራቅ ያለው ውጥረት ይበልጥ አይሏል። ቤንያሚን ኔታንያሁ እስራኤል ከኢራን ጋር የገባችበት ፍጥጫ የሚያበቃበት የቴህራን የኒውክሌር ፕሮግራም ሙሉ በሙሉ ሲወገድ ብቻ መሆኑን ገልጸዋል። ጠቅላይ ሚኒስትሩ የኢራን ዩራኒየም ለእስራኤል የህልውና ስጋት በመሆኑ በማለት ዓለም አቀፍ ማህበረሰብ በኢራን ላይ ጫና እንዲያሳድር ጠይቀዋል። ይህ ንግግር እስራኤልን ወደፊት በኢራን የኒውክሌር ተቋማት እርምጃ ለመውሰድ ማቀዷ የሚያመለክት ነው ተብሏል። የተከበራችሁ ተመልካቾቻችን በእነዚህ ሁለት ትኩስቶች ላይ የእናንተ አስተያየት ምንድን ነው? የታዋቂ አርቲስቶች በዋስ መፈታት ምን ይሰማቸዋል? እንዲሁም የኔታንያሁ ጠንካራ አቋም ከመካከለኛው ምስራቅ ሰላም ያመጣ ይሆን ወይስ ጦርነቱ ያባብሰዋል? አስተያየታችሁ በኮሜንት ላይ አጋሩን። የአብሽሮ መገናኛ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።